በዚህ ቪዲዮ ስለ የጎስቋላ ማንነት ለሁለት ሳምንታት በየቀኑ በቀዝቃዛ ውሃ ሻወር ከወሰደ በተዘበራረቀው ሰውነት ላይ ምን እንደሚፈጠር። ትውከት ማለት ምን አባቱ ማለት ነው? በየቀኑ ኮካኮላ ብትጠጣ ምን አባቱን የሚፈጠረው? የጎስቋላ ማንነት ለሁለት ሳምንታት በየቀኑ በቀዝቃዛ ውሃ ሻወር ከወሰደ በተዘበራረቀው ሰውነት ላይ ምን እንደሚፈጠር ልንገርህ። ከቀን 1 እስከ 3 በቃ ገሃነም ነው። ሰውነት ሙሉ በሙሉ በድንጋጤ ውስጥ ይገባል። አንተም ይሄን የተረገመ ነገር ለምን አባቱን የማደርገው ትላለህ። ከትዕይንቱ በስተጀርባ ግን የደም ስሮች ልክ ያደንዳና ማንነት በርገር ሲይዝ እንደሚኮማተረው በፍጥነት ይኮማተራሉ። ይህ ደግሞ ደም ወደ ወሳኝ የሰውነት ክፍሎች እንዲገፋ ያደርገዋል። ይህም ኖሬፒፍሪን የተባለውን ንጥረ ነገር በከፍተኛ ሁኔታ እንዲለቀቅ በማድረግ የንቃት ደረጃህን በ530% ይጨምረዋል። ከቀን 4 እስከ 7 ሰውነት እጅግ በጣም ብዙ ነጭ የደም ሴሎችን ማምረት ይጀምራል። ይህም ያንን ጎስቋላ የበሽታ መከላከል ስርዓትህን ያጠነክረዋል። አንዳንድ አጥንት የሚያጠኑ የተረገሙ ሳይንቲስቶች በቀዝቃዛ ውሃ መታጠብ በሽታ ተዋጊ ሴሎችን እስከ 300% ድረስ እንደሚጨምር ደርሰውበታል። ከቀን 8 እስከ 10 ሜታቦሊዝምህ ያብዳል። በቀዝቃዛ ውሃ ሻወር መውሰድ የሜታቦሊዝም ፍጥነትን እስከ 350% ድረስ ከፍ እንደሚያደርገው አረጋግጠዋል። ይሄ ደግሞ ያን ሰነፍ ማንነትህን በእንቅልፍ ሰዓት እንኳን ስብ እንዲያቃጥል። ትውከት ማለት ምን አባቱ ማለት ነው? ማስታወክ ማለት በሆድ ውስጥ ያለውን ያንን አስቀያሚና አሽቃባጭ ነገር ያለ ፍላጎት በኃይል በአፍ ማስወጣት ነው። ያንተ ለስላሳ ጭንቅላት በዛ ሰዓት ሊበጠብጥ የሚችልን ማንኛውንም የተረገመ ነገር ለማስወገድ ሰውነትህን እንዲያስታውክ የሚነግር የመከላከያ ዘዴ ነው። የተረገመው ትውከት የሚከሰተው የነርቭ ስርዓት በሆድና በዲያፍራህ ላይ የተቀናጀ የጡንቻ መኮማተር ሲፈጠር ነው። ይህም የተረገመ ነገር ልክ እንደዛች የኤክሶርሲስት ፊልም ባለጌ ልጅ ከሰውነት እንዲወነጨፍ ያደርገዋል። ምንም እንኳን የተረገመ ስሜት ቢሆንም ማስታወክ ሰውነት ውስጥ ካሉት አንበሳ የመከላከያ ዘዴዎች አንዱ ነው። የተለያዩ አይነት ባለጌና የተረገሙ ባክቴሪያዎችን፣ ኢንፌክሽኖችን፣ አለርጂዎችን፣ የተበላሸ ምግብን እንዲሁም ሰውነትን ሊረብሽ የሚችለውንም ማንኛውም ሌላ ነገር ለመከላከል ነው። ስለዚህም ከጓደኞችህ ጋር ብትሆንም ማስታወክ፣ መኪና ውስጥ ብትሆንም ማስታወክ። በቃ ያንን አሽቃባጭ ነገር ከዛ የተረገመ ሆድ ውስጥ አውጣው። በየቀኑ ኮካኮላ ብትጠጣ ምን አባቱን የሚፈጠረው? በ60 ሰከንድ ውስጥ እነግርሃለሁ። በመጀመሪያው ቀን ገነት ይመስልሃል። ጣፋጭ አረፋዎች፣ የስኳር ወጀብ፣ አንጎል ልክ እንደ ቬጋስ ይበራል። የዶፓሚን መጠንህ ጣሪያ ይነካል። ህያው እንደሆንክም ይሰማሃል። በሶስተኛው ቀን የስኳር ጭነትህ ይበዛል። ቆሽት ተጨማሪ ሰዓት ይሰራል። ኢንሱሊን ይደነግጣል። ሆድህም የቁመት ውድድር እንዳለበት ነገር ቶሎ ቶሎ ያድጋል። በአንደኛው ሳምንት ጥርሶች መሞት ይጀምራሉ። የኮክ አሲድ የጥርስህን የላይኛውን ክፍል ልክ አደንዛዥ እጽ እንደወሰደ ፓክማን ይበለዋል። በሁለተኛው ሳምንት አጥንቶች ይዳከማሉ። የካልሲየም ሚዛን ይዘበራረቃል። ጫማህን ለማሰር ዝቅ ስትል የአከርካሪ አጥንት በጭራሽ ዝቅማ አትበል ይልሃል። በሶስተኛው ሳምንት ኩላሊቶች ያለቅሳሉ። ፎስፈሪክ አሲድ ጉልበተኛ ይሆንባቸዋል። ያንን ሁላ ቆሻሻ ሲያጣሩ ፊኛህ ደግሞ ይህን ሁሉ ኮተት የምቀበለው ምን አባቴ ባጠፋ ነው ብሎ ያለቃቅሳል። በአራተኛው ሳምንት የደም ስኳር መጠን እንደ ሰርከስ ይሆናል። ከፍ ይላል፣ ዝቅ ይላል፣ ይወድቃል፣ ይነሳል፣ ይደጋገማል። ሙድህም ከዛች መርዛማ የቀድሞ ፍቅረኛህ በበለጠ ይዋዥቃል። የስኳር በሽታም ሰላም ፈልገኸኝ ነበር ለሚቀጥሉት ዓመታቶች አብረን መቆየት እንችላለን ብሎ ከተፍ ይልልሃል። እናም በረዥም ጊዜ ውስጥ እንኳን ደስ አለ። ስብ፣ የጥርስ መቦርቦር፣ የደከሙ አጥንቶችና በጎንዮሽ ጉዳት የካንሰር በሽተኛ ትሆናለህ። ኮካ ኮላ የሚያድስ መጠጥ አይደለም፣ በጠርሙስ ውስጥ ያለ ሴረኛ መጠጥ ነው።